ቅድስት ቤተክርስቲያን ትልቁ ስርዓተ አምልኮ ላይ ቅዱስ ሥጋውና ደሙ የሚከብርበት ላይ ቅዳሴው ጋር አስገብታ ትናገረዋለች። ለምን? ይሄ ጸሎት ገነት ያስገባ ጸሎት ስለሆነ ከያው ዜማ ወይ በቀኝ በኩል የነበረው ወንበዴ ገነት የገባበት ጸሎት ስለሆነ የዳነበት ጸሎት ስለሆነ በቅዳሴ መካከል አስገብታ ሥጋውና ደሙ በመሪያው ጸሎት ላይ ታዜመዋለች፣ ትናገረዋለች ማለት ነው። ተናጋሪው እንደምናውቃችሁ ከያው ዜማ ወይ በቀኝ በኩል የተሰቀለ ወንበዴ ነው። ይህንንና በከመ ምሕረትከ አምላክነ ወአኮ በከመ አበሳነ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን የሚለው እነዚህ ሁለት ቅዳሴ ላይ የሚናገራቸውን የጸሎት ክፍሎች ከያታዊ ዜማን እንደተናገረው አባቶቻችን ያስተምራሉ፣ በትርጓሜውም ያስረዳሉ። እነዚህ ሁለቱ የጸሎት ክፍላት ወይም እነዚህ ሁለቱ ቃላት የተናገረው ከያታዊ ዜማን ነው ማለት ነው። ይሄን ሲናገር ቅዱስ ሉቃስ ወንጌላዊው በወቅቱ የነበረውን ነገር በእግረ ሕሊና ሄዶ ተመልክቶ እንደ ዮሐንስ ወልደ ነጎድጓድ በቦታው ላይ ባይገኝም እንኳን ቅዱስ ሉቃስ በመንፈስ ቅዱስ ተነስቶ ወደፊት የሆነውና ወደኋላ የተከናወነውን ተመልክቶ በወንጌሉ ላይ ጽፎ እናገኘዋለን ማለት ነው። እንዳይሆነው ከትላንት በስቲያ ስንማር እንደነበረው ትላንትና ማታ ላይ ከምሽቱ 3 ሰዓት ላይ ኢየሱስ ክርስቶስን በይሁዳ አመልካችነት ጨለማ ስለነበረ ወቅቱ ማለት ነው። አሁን ከዮሐንስ ወልደ ነጎድጓድ ጋር መድኃኒታችን ኢየሱስ ክርስቶስ መልኩ ይመሳሰል ስለነበረ ስለ ሁለት ምክንያት ነው ይሁዳ ሄዶ ያመለከታቸው ማለት ነው። ለነዛ ለጲላጦስና ለሄሮድስ ወታደሮቹ እዛ ለ10,000 ጭፍራ ሄዶ ያመለከታቸው ስለ ሁለት ነገር ነው። አንደኛውና የመጀመሪያው ከዮሐንስ ወልደ ነጎድጓድ ጋር መልኩ ይመሳሰል ስለነበረ፣ ሁለተኛው ደግሞ ወቅቱ ጨለማ ስለሆነ ከምሽቱ 3 ሰዓት ላይ የተያዘ ማለት ነው። ጌቴሴማኒ የሚባለው ስፍራ አትክልቱ ቦታ ማለት ነው። ጸሎት ካደረገ በኋላ መለስ ሲል ደቀ መዛሙርቱ ተኝተዋል። በሉ ተነሱ፣ እንግዲህ ተግታችሁ ጸልዩ፣ የሚያስይዘኝ መጥቷል አላቸው። ከዚያ በኋላ መጣ። በኋላ ወታደሩ ሰራዊቱን አስከትሎ መጣ። ሄዶ አመለከታቸው። ምንም ጨለማ ቢሆንም እንኳን የሌሊት የጨለማ ወቅት ስለሆነ ከምሽቱ 3 ሰዓት ስለሆነ ስለማይለይ ነው ሄዶ አመለከታቸው። ያዙ ከዚያች ሰዓት ጀምሮ እስከ 9 ሰዓት ድረስ ለ18 ሰዓት መከራ አብዝተውበታል ማለት ነው። በኢየሱስ ክርስቶስ ላይ መከራው አባቶቻችን በተለይ ቅድም